ሰላም ለእናንተ ይሁን። ካለፈው ቪዲዮ የቀጠለ ሀሳብ ነው የምናገረው። እንግዲህ ኢየሱስ የትኛው ነው ኢየሱስ ምጠሪው ብለው ካዋከቡኝ በኋላ መልስ ብሰጣቸውም አዝኜባቸው ምንድን ነው ለእነዚህ የሚባለው ብዬ በቃ በጣም አዝኜባቸው ባለሁበት ጊዜ ሳረሰው የምነግራቸው የናዝሬቱ ኢየሱስ ነው። ናዝሬት አዳማ አይደለም፣ በቤተልሔም የተወለደው በዛ በእስራኤል ያለው ናዝሬት ነው። ኦኬ። እና እዛ የነበረው ኢየሱስ ነው። ከዛ ግን አንድ ቀን እህት ፍቅር የምትባል እየመጣች ታስተምር ነበረ። በሳምንት 2 ቀን ይሆን እንደዚህ ትምህርት አላት። በዛ ሩም በዛ ፓልቶክ ሩም የምትሰጠውና አንድ ቀን እንደዚህ አለች እና አዝኜባቸው በነበረበት ጊዜ ለምን እንዳዘንኩባቸው ልንገራችሁ። እኔ ራሷን አሟታል የሚሉኝ እኮ ናቸው። ምንድን ነው እያደረጉኛለሁ? መሰረቴን ሊንዱት የቱ ኢየሱስ ብለው ኮንፊውዝ አድርገው ከተመሰረትኩበት መሰረት ሊነቅሉኝ፣ ኮንፊውዝ ሊያደርጉኝ፣ አዋከቡኝ። እንደገና ደግሞ ዓለማውያን ጋር ነበርኩኝ። አሁን ያለሁትስ ክርስቲያን ሩም አገኘሁ ብዬ ዊከክ በቃ አሁን ክርስቲያን ሩም የጌታን ቃል እየሰማሁ እንትን እላለሁ እበረታለሁኝ ብዬ ተስፋ ያደረኩበት ሩም ነበረ። ከዛ ሩም ካሉ ክርስቲያኖች አንደበት ነው የተነገረኝ ከወንዶች እንደዛ የተባልኩት የቱ ኢየሱስ እያሉ ያዋከቡኝ ማለት ነው። እንደ ኢትዮጵያዊ ታማለች ብለው አእምሮዋን እንዳንጎዳው ብለው አላዘኑልኝም። ለዚህ ነው ያዘንኩባቸው። እንደ ክርስቲያን ከዓለም ወጥታ መታለች፣ ልናጽናናት፣ አይዞሽ ልንላት ይገባል ብለው አላበረቱኝም። የማጽናናት ቃል አልነበረም። በዚህ በጣም አዘንኩባቸው። ግን እኔ ኢየሱስን አውቀዋለሁ። ኢየሱስን በተለየ መንገድ ኢየሱስ እኔ አውቀዋለሁኝ። በቃሉ አውቀዋለሁ፣ በመንፈስ አይቼዋለሁ። ኢየሱስን አይተነዋል የሚሉ ብዙ ሰዎች ሰምታችኋል አይደል? ዋነፍሰም እኔ አይቼዋለሁኝ ከአንዴ 2 3 ከዛም በላይ ብዙ ኢንካውንተር አለኝ ከጌታ ጋር። ምንም ሊያደርጉኝ አይችሉም። አልተነቀልኩኝም። ግን ልብ ያዝነ። በቃ ለእንደዚህ አይነት ሰዎች ምንድን ነው ጌታ ሆይ ያለህ ምላሽ እያልኩኝ በነበረበት ጊዜ እህት ፍቅር የምትባል አስተማሪ ነበረች። እየመጣች ታስተምረን ነበር የእግዚአብሔርን ቃል እዛ ሩም። እንግዲህ እኔ አልቀረሁም፣ ልዘን እንጂ አልቀረሁም። ከዛ ሩም እየወጣሁ ማይክ ላይ መዘመሩንም አቆምኩ። አንድ ቀን ነው የዘመርኩት። በአንድ ቀን የያዙኝ እነ እንትን ቮይስ ኦፍ አሜሪካዎች ናቸው የያዙኝ። እና አሉላ ታስታውሳለህ አይደል? እሷ ነች አሉና በቃ ተያዝኩኝ ማለት ነው። የዛችን ቀን እየረገምኳት እኖራለሁ እስከ ዛሬ። እንደወጣሁኝ የዛን ቀን መዝሙር ባልዘምር ማንም መኖሬን አያውቅም። የለሁም እፎይ ብዬ ኖር ነበረ። ግን ኢየሱስን ላከብር ወጥቼ ይሄ ገጠመኝ። ለማንኛውም እህት ፍቅር በሳምንት እየመጣች በምታስተምርበት በዚያ እንዲህ አለች። አንድ ቀን እንዲህ አለች፣ ወንድ ማን ነው ሱሪ ያጠለቀ ወንድ ሁሉ ወንድ አይደለም። ሱሪ ያጠለቀ ወንድ ሁሉ ኢየሱስ ነኝ ማለት አይችልም እያለች ታስተምራለች። ወይም በጸሎት ይሁን ትናገር ነበርና ከዛ እኔ የዛን ቀን ፍውስ አልኩ። በቃ ወይ እሰይ መልስ አገኘሁኝ። ሱሪ ያጠለቀ ወንድ ሁሉ ኢየሱስ ነኝ ሊል ነው እንደ ያልኩ። በቃ ተፈውሼ ቀረው። ጌታ ኢየሱስ ይባርክሽ እህት ፍቅር፣ እናንተም ጌታ ይባርካችሁ። እና ያናነቃችሁት ስም አሸናፊ ስም ነው ልላችሁ ነው። አመሰግናለሁ ባይ